በኢየሱስ ሰላም ሰላም ውዶቼ፣ ሰላም ናችሁ? እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ስለምታበረታቱ በጣም አድርጌ ያመሰግናችኋለሁ። በጣም እወዳችኋለሁ ውዶች፣ በጣም አመሰግናለሁ። ኑሩልኝ፣ ክበሩልኝ፣ የስደት እህቶቼ ማሮቼ፣ ኑሩልኝ፣ ክበሩልኝ። እውነቴን ነው የምላችሁ፣ በጣም ነው የማመሰግናችሁ የኔ እህቶች፣ ወንድሞቼ፣ እህቶቼ የምታበረታችሁ በሙሉ ማለት ነው። ዋው በጣም ደስ ይለኛል። በእናታችሁ እግዚአብሔርን እንዴ እንደዚህ እኮ ነው። ለመቼ ነው እኛው በእኛው ካልሆነ ለመቼ ውዶች ማሮች፣ ለመቼ እህቶች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ኢየሱስ። ለመቼ እኛው በእኛው ይኸው አሁን ደግሞ እኔም አደርጋችኋለሁ፣ ሼር ላይክ አደርጋችኋለሁ። ዩቲዩብ ክፈቱ እሺ። ምግብ ብሉ፣ ምግብ ብሉ ማለቴን እኔ አላቆምም፣ ወደኋላ አይደለም። እሺ እህቶቼ ምግብ ብሉ። ስደት ሀገር ሆነን ምግብ ያስፈልገናል፣ መብላት ያስፈልገናል፣ መብላት መጠጣት ያስፈልገናል። ምክንያቱም ካልበላን ካልጠጣን በሽታ ነው፣ በሽታ ነው። እውነቴን ነው የምላችሁ፣ በሽታ ነው። ብሉ፣ ጠጡ፣ ጠንክሩ። እሺ መዳም እንደሆነ አቅርባ እንቺ አትልሽም፣ የራሷን ነው የምትከት። እንደዚህ እየተሰቃየነ እየሰራነ ሆዳሞች፣ እነዚህ እንትኖች እኮ ሆዳም ናቸው። ኢትዮጵያን ይላሉ እኮ አውቃለሁ። ይበሉ ይበሉ። ታምሜ ሕክምና ውሰዱኝ ካምላት እያሙኝ በበላ ይሻለኛል። እውነቴን ነው የምላችሁ ይላሉ እኮ። የኔ ሰራተኛ ሆዳም ናት፣ ትበላለች፣ ትጠጣለች ነው የሚሉ። የራሳቸውን ሆድ ግን እንትን አይሉም። ስለሆነ ይበሉ፣ ምን አገባኝ ቢሉ። ካሜራ አለ ብላችሁ አትፍሩ። ካሜራ እንኳን አንድ ካሜራ ማለት ነው 100 ካሜራ ይደርድሩ፣ እኔ እበላለሁ። ካሜራ የሚያደርጉት ለእናንተ ምግብ እንዳትበሉ አይደለም። ገባችሁ? ልጆቻቸውን እንዳይመታባቸው፣ ልጆቻቸውን የሆነ ነገር እንዳታረጉባቸው፣ ለዛ ነው ካሜራ የሚያደርጉ። እሺ እንጂ ብሉ፣ አትፍሩ። ካሜራ እኮ አለ፣ ኮስተር አትበሉ። እሺ አቅርባ አንቺ አትልሽም። የራሷ ሆዷ መላ ካላሽ ጣጥላሽ ትሄዳለች እንጂ የራሳችሁ ግጥም አድርጋችሁ በልታችሁ መስራት ነው የምላችሁ። አሁን ቶክቶክ ገባ ነው። እሺ ውዶቼ